ሰላም ለሁላችሁ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ስለ ፕሪም የተባለ ፍራፍሬ እንማራለን። ጥቅሙን፣ ንጥረ ነገሮቹን፣ አይነቶቹን እና ጉዳቱን እንመለከታለን። ፕሪም ምን ጥቅም አለው? ፕሪም በጣም ጠቃሚ ፍራፍሬ ነው። ዋና ጥቅሞቹ፣ አንደኛ የሚገርማችሁ ፕሪም ፋይበር ብዙ ስለሆነ የመፍጫ ሥርዓትን ያሻሽላል። እንዴት ይጠቅማል? ፋይበር ምግብን በሆድና በአንጀት ውስጥ በቀላሉ እንዲንቀሳቀስ ይረዳል። ፕሪም ብዙ ፋይበር ስላለው መቆለፍን ኮንስቲፔሽን ይቀንሳል። ሆድ መነፋትን ያስቀንሳል። ምግብ በሰውነት ውስጥ በስርዓት ይፈጫል። ፕሪም የልብን ጤና ይጠብቃል። እንዴት? ፕሪም ፖታሲየም እና ፋይበር ይዟል። ፖታሲየም የደም ግፊትን ያቆጣጠራል። ፋይበር መጥፎ ኮሌስትሮልን ይቀንሳል። ይህ ልብ እንዳይደክም እና የልብ በሽታ ዕድል እንዲቀንስ ይረዳል። 3 ፕሪም የደም ማነስን ኤኔሚያ ለመከላከል ይረዳል። እንዴት? ፕሪም ቫይታሚን ክ ይዟል። ቫይታሚን ክ ከሌሎች ምግቦች የሚመገበውን አይረን ሰውነት እንዲያጠግብ ያግዛል። ስለዚህ ፕሪም ከአይረን ያላቸው ምግቦች ጋር ሲበላ የደም ማነስን ይከላከላል። 4 ፕሪም አጥንትን ያጠናክራል። እንዴት? ፕሪም ቫይታሚን ክ እና አንቲኦክሲዳንት ይዟል። ቫይታሚን ክ ካልሲየም በአጥንት እንዲቆይ ያግዛል። አንቲኦክሲዳንት የአጥንት መፍሰስን ይቀንሳል። አጥንት ጠንካራ እንዲሆን ይረዳል። 5 ሌላው ደግሞ ፕሪም አንቲኦክሲዳንት ስለሆነ ሰውነትን ከበሽታ ይጠብቃል። እንዴት? አንቲኦክሲዳንቶች ሰውነትን የሚጎዱ ፍሪ ራዲካሎችን ይከላከላሉ። ይህ ካንሰር፣ የልብ በሽታ እና የእርጅና ምልክቶች እንዲቀንሱ ይረዳል። 6 ፕሪም ክብደት መቆጣጠርን ይረዳል። እንዴት? ፕሪም ካሎሪ ዝቅተኛ ነው፣ ፋይበር ግን ብዙ አለው። ፋይበር ረጅም ጊዜ ረካት ያሰማል። ብዙ መብላትን ይከላከላል። ስለዚህ ለክብደት መቀነስ ወይም መቆጣጠር ጠቃሚ ነው። 2 በዓለም ላይ በብዛት የሚበቅልበት ሀገር። ፕሪም በብዛት የሚበቅልበት ሀገሮች፣ ቻይና በዓለም ላይ ከፍተኛ፣ ሮማንያ፣ አሜሪካ፣ ሰርቢያ፣ ቱርክ፣ ስፔን። 3 በዓለም ላይ ስንት አይነት ፕሪም አለ? ከ200 በላይ ዝርያዎች አሉ። ዋና ዋና ክፍሎች፣ ጃፓኒስ ፖም። እነዚህ በዓለማችን ላይ ዋና ዋናዎቹ ናቸው። 4 በፕሪም ውስጥ ያሉ ንጥረ ነገሮች። ፕሪም የሚያካትታቸው ቫይታሚን አ፣ ቫይታሚን አ ለዓይን፣ ቫይታሚን ክ ለመከላከያ አካል፣ ቫይታሚን ክ ለደም መርጋትና አጥንት፣ ፋይበር ለመፍጨት፣ ፖታሲየም ለየደም ግፊት፣ አይረን ቲንሽ፣ አንቲኦክሲዳንት። ፕሪም በኢትዮጵያ በጥር ወር ብቻ ለምን ይበቅላል ስንል፣ ፕሪም ቀዝቃዛ አየር ከዋይን ፔሪዮድ ይፈልጋል። ከክረምት በኋላ ያበባል። በጥር 20 ከ22 ከወር የኢትዮጵያ አየር ሁኔታ ለፍሬ መድረስ ተመጣጣኝ ነው። የምንበቅለው ዝርያ አንድ ወቅታዊ ስለሆነ። 6 ለምን ለየትኛው የደም አይነት ይመከራል? በሳይንስ የተረጋገጠ የደም አይነት እና ምግብ ከግንኙነት የለም። ነገር ግን በተለምዶ ኦ እና የደም አይነት ላላቸው ፋይበር እና ቫይታሚን ክ ስለሚያግዝ ጥሩ ነው። 7 ለየትኛው የደም አይነት ባይበላ ይመከራል? የማይመከር የደም አይነት በትክክል የለም። ግን ስኳር ችግኝ ዲያቤቴስ ያለው ሰው ብዙ መብላት አይገባውም። 8 ፕሪም ጉዳት አለው? አሁን በብዛት ሲበላ ጉዳት አለው። ተቅማጥ፣ ሆድ መፍሰስ፣ ሆድ መንፈስ፣ የደም ስኳር መጨመር፣ የኩላሊት ችግር ያለው ሰው ፖታሲየም ምክንያት መጠን ይጠብቅ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ